Education is not the filling of a pill but the light of a fire. ዊሊያም ባትለር የትሰ አማርኛውን ስናይ ደግሞ ትምህርት ማለት እውቀትን ማምላት ሳይሆን ልብን ማብራት ነው። እውቀትን ማምላት ሳይሆን ልብን ማብራት ነው የሚል ያው አባባል ነው። ሁለተኛ education is the most powerful weapon which you can use to change the world. ኔልሰን ማንዴላ። እኛውን በተመለከተ ትምህርት ለለውጥ በጣም ኃይለኛ መሳሪያ ነው ወይም ቁልፍ መሳሪያ ነው ተብሏል። ሶስተኛ an investment in knowledge pays the best interest. ቤንጃሚን ፍራንክሊን ያወሩት ነው። አማርኛውን ለህይወት ኢንቨስትመንት የሚደረገው ምርጥ ኢንቨስትመንት ትምህርት ነው የሚለውን አስቀምጠዋል። አራተኛ there is only one way to eradicate extreme poverty and that is through education. ሙሐመድ ዩኑስ። አማርኛው ምን ይላል? ስር የሰደደ ድህነትን የሚያስወግድ አንድም ትምህርት ብቻ ነው። አንድም ነገር የለም ትምህርት እንጂ ነው። ቀጥሎ አምስተኛው give a man fish and you feed him for a day. which a man to feed fish and you feed him for life. teach a man to fish and you feed him for a lifetime. ቻይናስ ፕሮቨርብ። ስድስተኛው የአማርኛ ያሁኑ አንድን ሰው አሳ ስትሰጠው አንድ ቀን ይበላል። አሳ ማጥመድ ስታስተምረው ግን ህይወቱን ሙሉ ይበላል የሚለው ነው። ስድስተኛ the roots of the education are better but the fruit is sweet. አርስቶትል። አማርኛው ደግሞ ትምህርት ስሩ መራራ ነው ግን ፍሬው ጣፋጭ ነው። ሰባተኛው education is not just about schooling but about feeling learning. አልበርት ኢንስታይን የጠቀሰው ነው። አማርኛው ደግሞ ትምህርት ቤት ውስጥ መማር ብቻ ሳይሆን በህይወት ዘመን ሁሉ መማር ነው። ስምንተኛው future can be shaped only through education. ማላላ ዩስፋዚ የጠቀሰው ነው። አማርኛው ደግሞ የወደፊቱን ህልም ለመቅረጽ የሚቻለው በትምህርት ብቻ ነው። ዘጠነኛው every time you stop a school you will have to build a jail. ማርክ ትዊን የገለጸው ሲሆን አማርኛ አንድ ትምህርት ቤት ሳይገነባ አንድ እስር ቤት ትገነባለህ የሚለው ነው። አስረኛውና መጨረሻው reading is not just to know what you should know but to understand what you should be unknown. ማንበብ ማወቅ እንዳለብህ ብቻ ሳይሆን ምንም እንዳለብህ እንድታውቅ ነው የሚሉ አባባሉ